ከሞት የማያድን ጩኸት ላይ ነው ያሉትን ብልጽግናን ይወገዳል ሲሉ የፋኖ ኃይሎች ሊቀመንበር ዘመነ ካሴ ገለጹም። አገዛዙን ያስደነገጠ ነው ያሉትን የሀገር ውስጥና ቀጠናዊ ትብብርን አንስተው በፋኖ ኃይሎች በኩል ለድርድር አይቀርቡም ያሏቸውን ጉዳዮችን አስቀምጠዋል። በአማራ ክልል ከሰሞኑ የነበሩት ዘመቻዎች በፕሮፓጋንዳ ስምሪት ጭምር የታገዙ ናቸው። እንደ ደጋዳሞት፣ ሊቦ፣ ከምከም፣ ፍላቂት፣ ገሸና ባሉ ስፍራዎች የፋኖ ኃይሎች በመንግስት ሰራዊት ላይ ያደረሱት ከፍ ያለ ጉዳት እንደዚሁም እንደ ደንቢያ ባሉ አካባቢዎች ደግሞ የብልጽግናው መንግስት ጥምር ኃይል በፋኖ አመራሮች ላይ ጭምር ያስከተለው ጉዳት ያለፉት ቀናት መገለጫዎችም ናቸው። ከዚህ ጎን ለጎን በአገዛዙ በኩል የሚደረገው የፕሮፓጋንዳ ዘመቻ ደግሞ የፋኖ ኃይሎችን የሻቢያም የህወሓትም አልፎ አልፎ የግብጽም ተላላኪዎች ከኦላ ጋር የቆሙ ጽንፈኞች ወዘተ የሚሉ ሆኗል። ጀነራሎችም ሲቪል ባለስልጣናትም የንግግሮቻቸው መክፈቻ ሁሉ ባንዳ፣ በአዳ፣ ተላላኪ፣ ጽምዶ የሚሉ ቃላትም ሆኗል። ከሀገር ውስጥ ጸረ አገዛዝ ኃይሎችና የቀጠናው አካላት ጋር ስላላቸውና ስለሚኖራቸው ግንኙነት የፋኖ ኃይሎች ከዚህ በፊት በተደጋጋሚ ምላሽ ሲሰጡ መደመጣቸው የሚታወስ ነው። ዘመነ ካሴ ባቀረቡት አዲስ ማብራሪያ የብልጽግናው አገዛዝ በዚህ ጉዳይ ላይ እያስጮኸው ነው ያሉባቸውን ሁለት ምክንያቶችን አስቀምጧል። ቀዳሚው ፍርሃት ነው የሚሉት ዘመነም አብይ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ እድሜ በእጅ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ከቀን ይጮሃል። ከሞት የማያድን ጩኸት ነው ሲሉ አስቀምጧል። ሁለተኛው ደግሞ ጦርነት እንደሆነ ጠቅሰው በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋርና ሌሎችም ህዝቦች ገና በበቂ ሁኔታ አልለቀቁም። እናም በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ ይሆን ዘንድ ግን ሰበብ ያስፈልጋል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ላይ ተኩስ ቢከፍት ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉኝ ነው፣ ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት ነው ሲሉ አስረድተዋል። እናም የራሱን ህዝብ በሰማይም በምድርም እሳት አሰማርቶም የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የት ያውቃልና የጥፋት ተልኮን ይዞ ሀገር እያቃጠለ ሳያፍር ሌላውን ኃይልንስ እንዴት በተላላኪነት ሊከስ ይዳደዋል? ለግብጽ መላላክን፣ ለፕሬዚደንት ኢሳያስ አፈወርቂ መሽቆጥቆጥን፣ ለህወሓት መንበርከክን የሚያውቀው ራሱ አብይና አገዛዙ ነው የሚሉት ዘመንም ከኢትዮጵያ ኃይሎች ጋር የመተባበር እያንዳንዱ እንቅስቃሴያችን ከህዝቡ የሚደበቅ አይሆንም ሲሉ አስረድቷል። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም። ነገር ግን ከቀጠናዊና ዓለም አቀፋዊ ልውውጡ የማንም ወኪል ሳንሆን እንጠቀምበታለንም ብለዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ስለ ሰሜን ዕዝ ጥቃትና ቲዲኤፍ በሰሜን ሸዋ አጋጥመው ስላሉት ኪሳራ ያደረጉት ንግግር እያነጋገረ ነው። ጌታቸው 1000 ዓመትም 4 ኪሎ አትመጡም ሲሉም ዝተዋል። ትግራይ ብልጽግና በመራውና የውስጥም የውጭም ኃይሎች ተባብረው ያከናወኑት ጦርነት ለመመከት የክልሉ ወጣቶችን ይመሩና ያዋጉ የነበሩ የቀድሞ አመራሮቿም አሁን ከአዲስ አበባ ስለ ወቅታዊ ጉዳዮች ሳይሆን እነሱም ከሞት ስላመለጡበት ስለዛ ጦርነት የሚያቀርቡት ማብራሪያ ማስገረሙን ቀጥሏል። አቶ ጌታቸው ረዳ በዚህ ረገድ በቀዳሚነት የሚጠቀሱ ናቸው። ከሰሞኑ ከህወሓት ከኤርትራ እንደዚሁም በጥቅሉ ከጸረ አብይ አህመድ የወቅቱ አሰላለፍ ጋር በተያያዘ በሰጡት ማብራሪያ ውስጥም የመከላከያ ሰራዊቱ አመራሮችን እናንተን ያጠቃ ነው በእውር ድንብር ውሳኔ ነው እያሉ ገልጿል። የትግራይ ወጣትን ያለህን ይዘህ ወጥተህ ታገል ጥሪ ያቀርቡና ያታግሉ የነበሩት አቶ ጌታቸውም በወቅቱ ሰሜን ዕዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን እናምን ነበር ስለማለታቸውም መከላከያ ሰራዊቱ ዘግቦላቸዋል። ጥቅምት 24 2013 በመከላከያ ሰራዊቱ ሰሜን ዕዝ ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነትን ጥፍጣፊ የሌለው ስለመሆኑ ያሳየበት ተግባር ነበር የሚለውንም ሰራዊቱ አክሎላቸዋል። አቶ ጌታቸው ይህ ብቻ ሳይሆን ከትግራይ ከበባውን ለመስበር ወደ ሌሎች የኢትዮጵያ ክልሎች ማለትም ወደ አማራና አፋር የተደረገውን ዘመቻ ከሰሜን ሸዋ ተቀልብሶ የተመለስ ነው ቲዲኤፍን የኢትዮጵያ ህዝብ አንድነትና ትብብር እኛ ላይ ከሰላ ድንጋይ በኪሳራ እንድንመለስ በማድረጉ ነው ሲሉም ነው ያብራሩት። ቀጣይ በትግራይ ላይ የሚደረግ ጦርነትም የመከላከያ ሰራዊቱ የቴክኖሎጂ አቅሙን በማላቅና በማሳደግ ጥቅም ላይ እንዲያውልላቸው ጠይቋል። እንዲህ ያለው ማብራሪያ በሰራዊቱ ገጽ ላይ ተሰራጭቶ መነጋገሪያ ከሆነ በኋላም አቶ ጌታቸው በግል ገጻቸው ያሰፈሩት መልእክት ደግሞ ሰኔ 21 የትግራይ ወጣት ምን ማድረግ እንደሚችል ያሳየበት ኋላ ቀር መሪዎች ደግሞ መከላከያ ላይ የተገኘውን ድል ያበላሹበት ቀን ነው ያሉበት ሆኗል። አቶ ጌታቸው አሁንም የአብይ አህመድ አገዛዝን ለመጣል በሚል ከሻቢያና ከሌሎችም የሀገር ውስጥ ኃይሎች ጋር ጥምረትን ፈጥረው የሚገኙ ያሏቸውን አካላትንም 1000 ዓመት ማይሳካላችሁ እያሉም ቀጣሪያቸውን ተከላክለዋል። ያድን ህብረት አይደለም። እኔ አንድ ኤግዛምፕል ሁሉ ጊዜ አንድነት ኃይል የሚሆነው
የጋራ እምነት የጋራ ቋም ሲኖር እርስ በርስ የሚጠፋፋ ለምሳሌ የከሰል ምድጃ ውስጥ ያሉ ከሰሎች ቶሎ ነው ወደ አመድነት የሚቀየሩ ቢኮዝ ትንሽ ራቅ እንኳን ብታደርጋቸው ትንሽ ሊቆዩ ይችላሉ። ዋናው ነገር ይሄ እንደማያዋጣ ያወቁን ጭምር ግን ዴስፐሬት የሆነ ሰው ሲምፕል ኤግዛምፕል ነው። ቲፒኤልኤፍን ካላጠፋም ብሎ ከፌደራል መንግስት ጋር የተጣሉ ሁለት ኃይሎች ከቲፒኤልኤፍ ጋር አብረው አዲስ አበባ ገብተው የማይበት እድል በሻመትም ይመጣሉ ያላስቡ። የአብይ አህመድ ሹም ሊሳካላቸው የማይችለው የዓላማ አንድነት ስለሌላቸው ነው ይላሉ። ይህንን ባሉ ባፍታ ልዩነት የጋራ ዓላማ ይዘው ይሰለፋሉ ሲሉ ቢያፈርሱትም የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። ግን የጋራ ዓላማ አለን በሚያስቡበት ሰዓት ይህ በእንዲህ እንዳለ ህዝባዊና ፍትሃዊ ትግል የጊዜ ጉዳይ እንጂ በድል መጠናቀቁ አይቀርም ሲሉ ደብረጽዮን ገብረ ሚካኤል ገለጹ። ጀነራሉ በበኩላቸው እነሱ እኛን ካላጠፉ ስልጣናችን አይጸናም ብለዋል። እኛም ህዝባችን እንዳይጠፋ እንታገላቸዋለን ብለዋል። ምንም እንኳን የአንድ ሀገር ልጆች በተለያየ ጎራ የተዋጉበት ቢሆንም በትግራይ ጦርነት ወቅት ሰኔ 21 ቀን በተለያዩ መመዘኛዎች የተለየ ትርጉም የሚሰጠው ነው። ሌትናንት ጀነራል ጻድቃን ገብረትንሳኤን ጨምሮ የቲዲኤፍ አመራሮች አመድ ልሰን እነሳለን ካሉ በኋላ የብልጽግናው መንግስት ያስተባበራቸው ኃይሎች በተለይም የመከላከያ ሰራዊቱም ከመቀለ እንዲወጣ የተደረገበት ቀን ነውና በዚህ ቀን ከተፈጠረው ሁነት ጋር በተያያዘ ዘመን ተሻጋሪው ክስተት ግን በ10 ሺዎች የመከላከያ ሰራዊቱ ምርኮኞች የመቀለ ጎዳናዎችን ባጥለቀለቁበት ወቅት እነዚህን የደሃ ኢትዮጵያ ልጆችን እነባጫ ደበሌም ወታደሮች አይደሉም በታላቁ ሩጫ የተሳተፉ ሰዎች ፎቶሾፕ ተደርገው ታዩ እንጂ እያሉ የካዱበት ነው። ታቻለው የምርኮኞች የዶክተር ኃይሌ ገብረስላሴ የምንድነው የታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማረከናሉ። ጠቅላላ ኢትዮጵያ ወታደር እኮ ነው የላትን ኢትዮጵያ ወታደር የሆኖ በትግራይ ክልል ዕለቱን አስመልክቶ ከተላለፉት ውስጥ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መልእክት ይገኝበታል። ሰኔ 21 ቀን 2013 ህዝባዊና ፍትሃዊ ትግል የጊዜ ጉዳይ እንጂም በድል መጠናቀቁ እንደማይቀር ያረጋገጠ ታሪካዊ ዕለት ነው ይላል መልእክታቸው። ይህ በእንዲህ እንዳለ ልክ በአዲስ አበባ እንደሚገኙት ያገዛዙ ወታደራዊ አዛዦች እንደሚናገሩት ሁሉም በትግራይ ያሉት የቲዲኤፍ አመራሮችን በተመሳሳይ ማብራሪያዎችን እያቀረቡ ናቸው። በአርሚ 33 የምረቃ ስነ ላይ የተገኙት የቲዲኤፍ አመራሩ ጀነራል ኃይለ ስላሴ ግርማይ ወዲም በይተም ስለ ሰላም እየለምን አመታት አለፉ ይላሉ። የትግራይ ህዝብ በመስዋዕትነት ለኢትዮጵያ እድገትና ልማት እንደዚሁም ለውጥ ለ17 አመታት የታገለ ነበር የሚሉት አዛዡም ነገር ግን ያለፉት አመታት በተለያዩ ስያሜዎች በሀገሩ የሚሳደድበት ከዛም ጅምላ ጭራሽ ጦርነት የተከፈተበት ሆነ ሲሉም አንስተዋል። እኛ ሰላም ፈላጊዎች መሆናችን ተበዳዮች እንጂ በዳዮች አለመሆናችን ለዓለምም ሆነ ለተለያዩ አካላት በደብዳቤዎቻችን በመግለጫዎቻችን እንደዚሁም በአካልም ለዲፕሎማቶች ሁሉ ስንገልጽ የቆየን ቢሆንም ይህ ግን ሆነ ተብሎ ጆሮ ዳባ ልበስ እየተባለ ነው ያሉት ወዲም ባይተም ዝም ብለን እያለቅን እንድንቀጥል ነው ጠላቶቻችን የሚሹት ሲሉም አስረድቷል። የወገኖቻችን መፈናቀልና ሞት ይብቃም፣ ህዝባችን በረሃብና በበሽታም መሞትም ይብቃው ስላልን ብቻም ጦርነት ፈላጊዎች ናቸው ይሉናል የሚሉት አዛዡም ጠላቶቻችን ተጋሩን ካላጠፋን ወንበራችን አይረጋም ብለው ያምናሉ። እኛም እንደ ህዝብ እንዳንጠፋ እንታገላቸዋለን በማለትም አብራርቷል። ትናንት እንደ ጠላት እንተያይ የነበሩ ጎረቤቶቻችን ጋር ዛሬ ወዳጆች ብቻ ሳይሆን አጋር ህዝቦች እየሆን ነው ያሉት ጀነራሉ የብልጽግናው ስርዓት የፈጠረብንን አደጋ በጋራ ሆነን ልናስወግደው ያስፈልጋል ሲሉም ገልጿል። ወደ ሸዋና ወደ አፋር የወጡ የትግራይ ሰዎች ለሁለት የሚከፈሉ ናቸው የሚሉት አመራሩ ከፊሎቹ የተደናገሩ ናቸው፣ እነሱን ኑ ተመለሱ ብለን መቀበል አለብን፣ ቀሪዎቹ ግን ለጥቅማቸው የሄዱ ናቸው በማለትም ክስ አቅርቧል። ጀነራል ወዲም በይተይ ጠላቶች የሰላም በር ዘግተው ወደ ጦርነት የሚያስገቡን ከሆነ ዛሬ እንደቀደመው ጊዜ ያልሰለጠና አይደለንም፣ ለብቻችንም እንዳልሆን ልናስታውሳቸው ያስፈልጋል የሚል ንግግር ሲያቀርቡ ተደምጧል። አብይ አህመድ በድጋሚ ትውልዱ ያልነቃ ሲሉ ወርፏል። ትናንት የተቹን ዛሬ ደገፉን ብለዋል። የብልጽግናው ፕሬዝዳንት የኢትዮጵያ ህዝብ ባለፉት አመታት በመሪዎቹ በወረፋ የተገደለው እየተሰደበም እየተዋረደም ጭምር ነው። የብልጽግና ባለስልጣናት የሀገሩን ህዝብ ሁሉንም የስድብ ቃላት ተጠቅመው ወርፈውታል። እንደ እንስሳ መስለው ኋላ ቀርም ብለው ባንዳና ተላላኪ እያሉ አንስተው በአደባባይ ዘልፈውታል። ከዛም በበሽታ መስለው ካንሰር ሲሉ፣ በእጽዋት ወክለው አረም ሲሉ፣ ነፍሳትንም ስለው
ነው ጉንዳን ብለው ሲያጣቅሱ ነው የሚታወሱት። ከቅርብ ጊዜ ወዲህ በጠቅላይ ሚኒስትሩ የሚቀርበው ስድብ ደግሞም የመከነ ትውልድ ማየት የተሳነው እየሰራንለት የሌሎች የሚያምረው የሚል አንድምታ ያለው ነው። ትናንት መናፈሻ ላይ ቆመው በቁጭት አይኑን ያልገለጠም ያልነቃ ትውልድ ይንቃ እያሉ አማሯል። አይናችን ግንባር እንዳይሆን አይናችን አይን እንዲሆን እና ዜጎች ማየት እንድንችል መንቃት እንድንችል መሰናሰል እንድንችል ከዚህ በፊት ፓርክና ኮሪደር መዝናኛና አምፖል ስንደረደር የተቃወሙን አሁን እየደገፉ ናቸው በሚል መልሰው ድጋፍ እየጨመረላቸው እንደሆነ ሲያነሱም ይደመጣሉ። የምንሰራውን የኮሪደር ስራ አትችሉም የሚል ድምጽ ከግራ ከቀኝ ጠዋት ማታ እንሰማለን። አትችሉም፣ አይሳካላችሁም፣ አትከናወኑም፣ ትጀምራላችሁ እንጂ አትጨርሱም የሚል ብዙ ድምጾች አሉ። ያስቸገሩን ኃይሎች ነበሩ። ዛሬ ዋና አድናቂዎች እነሱ ናቸው። በርግጥ አበል ሳይከፈለው ቅስቀሳም ሳይከናወን በውስጥም በውጭም የድጋፍ ሰልፍ የወጣላቸው ህዝብ ድጋፍ ዛሬ አለንም። ለዚህ ስርዓት ያለው ድጋፍስ እየጨመረ ነውን የሚሉ ጥያቄዎች ምላሻቸው እንኳን ድጋፍ መስጠት ሊዋጋቸው በርካታ ማህበረሰብ ጫካ ከገባ አመታት ተቆጠሩ የሚል መሆኑ አይቀርም። ጠቅላይ ሚኒስትሩ ግን ጠፍቷል የሚሉትን ትውልድ ትናንትም ከሳምንታት በፊትም ብዙ የለፋሁለት የማያደንቅ ነው እያሉ መናገራቸውን ቀጥለዋል። ግድ የላችሁም አሁን ያለው ትውልድ ኦሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ስንዴ ስንል ስንዴውን ያደርጋል አላችሁ። ኢትዮጵያውያን የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወክዌይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም።